Shit. John. የሰው ዘር መገኛ ምድራችን ምስክር እንግነይ ስትራመድ በዛ ጥንታዊት ክብር እንዳሁኑ አልነበረም። በቀን 3 ጊዜ በቀን አንዴ መብላት ነበር የጤና ጊዜ። አባቶቻችን ጀግኖች ወጆች በሜዳ በሆድ ሳይሆን በመንፈስ የከፈሉት ዳር ዛሬ ግን ተተብትበን በባርነት ቀንበር ቁርስ ምሳራት እያለን አጣኔ ነፍስ ክብር። የፈረንጅ ፋሽን ሌላ የፈጠረው የአቢሲን አንበሳን በምትማስለው ከእጆች ከሀሳብ ባዶ መሆን ማለት መጉደል መሰለ። ማሰሮ ሲጠራ ነው ቅዱስ ውሃ የምትቀዳው። ይሄ ቅጣት አይደለም የነፍስ ተሐድሶ ነው። የተረሳው ጥበብ ፈውስ እዛው ነው። አቃጥለው ይንደድ ሻምር ከከፋ ማሰሮውን አጽዳ ሙላው መንፈስን ሰንሰለቱን ኮረት አዲስ ማንነትን በሰም ውስጥ አለ ኃይል በጸሎት ውስጥ እሳት የሆድ ባርነት ይብቃ ይውጣ ከሰውነት። አተላውን ድፋ ይጥራ ይምሮ የጥንት አባቶች መንገድ ነው ዶክተር። ማሰሮውን አጽዳ ሙላው መንፈስን ረሃብ ማለት ባይለው ያድናል ቁስልህ። ከዘረኝነት ዘም ከሃይማኖት በደም ውስጥ አለ የተደበቀ ሐኪም። ከምግብ ስትቆጠብ አይሰማህም ካሚም እንደ አዲስ ሲነግሩህ ገና ሲደርሱበት። አባቶቻችን ግን ድሮ የኖሩበት ሰውነት እንደ ወታደር ቆሻሻን ሲያጸዳጅ በሽታን ሲዋጋ ሳይጠይህ ዋጋ ለሆድን የሞላ ነፍስን የገደለ የምቾት እንቅልፍ ነው እኛን ያታለለ። እኛ የጀግኖች ዘር የአድዋ ልጆች ነን። እንዴት በምግብ ፍቅር እንሸጣለን ክብርን። ከማከማቸት ከማግበስበስ ዝምታ የጸሎት አፍ ነው። ሆድ ባዶ ሲሆን መንፈስ ይሞላ። አንተ ማሽን አይደለ በእህል ብቻ የምትቆም የሰማይ እሳት ነህ በሥጋ የምትታተም። መቅደሱን አጽዳ በርህንም ክፈት ከምድራዊ እንጀራ ወደ ሰማያዊ ሸምረት ከአርቲፊሻል ማሰሮውን አጽዳ ሙላው መንፈስን ሰንሰለቱን ቁረጥ አዲስ ማንነትን በሰም ውስጥ አለ ኃይል በጸሎት ውስጥ እሳት ማመንጨት ይብቃ ውጣ ከባርነት። አተላውን ድፋ ይጥራ ይምሮ የጥንት አባቶች መንገድ ነው ዶክተር። ማሰሮውን አጽዳ ሙላው መንፈስን ረሃብ ማለት ኃይል ነው ያድናል ቁስልህን። ከምትበላው ከምትጠጣው ከምንደበትህ
kun sawa Niyetin la koşartına Yetiti aşağı eserden Ule yola koulut Ule ያወቃነው በመብረር ትከብዳለህ ለመስማት ትደክማለህ ለምን እንዲህ አደረኩ ምክንያቱም የተክሉ ሰውን ትርፍ ይወስከዋል በተኛ ሰው ደግሞ ይታዘዛል ነገር ግን ረሃብ ንቃት ረሃብ የለውሳይ መገለጥ ረሃብ ማለት ሰውነትህ ቆሻሻውን አጋድሮ ኃይል ሲፈጥር ማለት ባዶ ለትራት ፍራ ውስጥ ያኖዳነው ቦታ የተሰራ ለእሮአ ብቻ አይደለም የተሰራው ለፈጣሪ አይል ነው ለአንድ ሰዓት ወይም ለአንድ ጀምሳት በራብ ይኖር እንዳምነች ስከወቅ ያትራባጂ ነእጅህ እንደሆነ ያምታውጅበት ቀንያንን ሰውነት አፈር ነው ማፍስስ ትንፋስ ነው ከተመገሽ ነይ ሕይወት ከየት የሞላ ሸክመ ጋር እንደንሰው እንደ ገስት ሰውናላ ሚበግን አሳሮና ሲዳን አሳረፍ ዶሮትና ኪመት